ተኮፋ ቆሮንቶስ በቆና ኩደ ሰዲ ለኮፍሰ ኩደ ተኮ አንደኛ ቆሮንቶስ መጽሐፍ ምዕራፍ 13 ቁጥር 11 ላይ ያለውን እግዚአብሔርን ቃል እናነባለን። ሙጩማ ኮት አካ ሙጫቲ ነን ዱበድ አካ ሙጫቲ ነን ያድ አካ ሙጫቲ ሰበቢ ነን ከነን ቶሪ አመገሩ እርገን ነመጋአ አካ ሙጫቲ ጅራቹ ይሴራ ኑ ያማ ከነማ ኦፍ ኤላሌ ከሰቲ ዋ አርጌ አበሉ ኢሳኢን ሁበቲን ሀፌት ይነርጊን የሙስገሩ ፉላን ኒ አርጊን wanti ani amma beeku muraas yommus garuu akkuman ofii beekame anis guutuutti beekuuf jira jedha. Qolaasiyaas ምዕራፍ 4:6 erga Qolaasiyaas boqonnaa 4 lakkoofsa 6 haasaan keessan yeroo hundumaa gurratti kan tolu akka soogiddaas mi'aa haa ta'u namaaf immoo adduma addaan deebii isaaf deebisuun ta'u beeka. Namaaf immoo adduma addaan deebii isaaf deebisuun ta'u beeka. ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁሉ ጊዜ በጨው እንደተቀመመ በጸጋ ይሁን። አሜን። ኤፌሶን 4:9 ኤፌሶን 4:29 ኤፌሶን 4:9 ዱቢ ገርጋሩ የሮ በርባችሱት ከን ጭምሱ ወረደገውፍስ አያነ ከን ከኑ ማሌ ዱቢን ሐማን አፋን ከሰን ከሳ ይምበኢን አፍራ ዋቀዮ ሰቁል ቆሉ ሰጉያ ፈይናቲፍ ኢትመለተፈምተን ይንከዲሲስና ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ሙጩማ ኮት ጀዴቱ አከሙጫተኒ ዱበዴዳ አከሙጫተኒሲ ያደ አከሙጫተኒሲ ለካኤ ሊሳለው እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር፣ እንደ ልጅም ቆጥር ነበር ይላል። ዋይ ነመጋአ ኦሊናሶፍ ነመጋአ ዱቢ ዋቀዮ ነመጋአ ጀዳ አመ ነመጋአ ይርገን ተኤቲ ጀዳ አሁን ግን ጎልማሳ ከሆንኩኝ በኋላ ይልና እነዚህን ሶስቱን ነገሮች የልጅነት ጠባ የሚባሉትን ሽር ያለው ይላል። ይርገን ነመጋአ ተኤሞ ይሰሙጩማ ጀደሙ ከና አመለ ሙጩማ ከነሞ ነንኢሴዳ ነምኒ ጋነመ ጉደተዳ ጎልማሳ ማለት በአማርኛው ነው ያደገ ሰው ነው፣ የሆነ ነገር ያለፈ ሰው ነው። ነምኒ ዋንቲን ጉደቱ ቀባ ሰው የሚያድግበት ነገር አለው በህይወቱ። በክርስትና ዓለምና በመንፈስ ወይም በእግዚአብሔር ቃል እውነት ሰዎች በሶስት ነገር እንደሚያድጉ ይናገራል። እሱም አንደኛ በሐሳብ ነው የሚያድጉት። ሰዎች በንግግር ያድጋሉ፣ ሰዎች በአቆጣጠር ያድጋሉ። ነሞኒ ያዳን ንጉደቱ ነምኒ ህን ጉደተ ከንጀደሙ ያደቱ ጉደተ ያደቱ ቢልቻት ዋፈጌሴቱ ያደ ነምኒ ህን ጉደተ ከንጀደሙ ዱቢ ኢሳቱ ጉደተ ነምኒ ህን ጉደተ ከንጀደሙ አከነመ ጉዳት ሰበበ ከና አከሱመ ጀለ ኮብስ ቁደ ሰዲ ሙጩማ ኮትስ ጀዳ አከሙጫተን ሰበቢ ከና ይዳ ሰበምኒሳ ጀዴቱ አከሙጫቲ ሰበበ ከና ምክንያቱም ብሎ እንደ ልጅ ይቆጥራል። በሶስት ነገር ያድጋሉ ሰዎች በክርስትና ዓለም። በሐሳብ ያድጋሉ። ዮ ያድነማ ጉደተዳ ከንዱቢነማ ጉደቱ ሰው ሐሳቡ ሲያድግ ነው ንግግሩ የሚያድገው። ሰው ሐሳቡ ሲቀየር ነው ንግግሩ የሚቀየረው። የሰው ህይወት የሚጀምረው ከሐሳብ ነው። ጅሬኝ ዳለማ ከነገሉ ያደራት ያድጅጅረምናን ዱቢን ንጅጅረም ኦጀርጋ ሞታ በቆና ለማ ይረደደብኔ ዱበቻ ጅራ ዱቢሳ አማ ዋቀራቲ ሰገሌን ኡርሳ ዱፍት ዱቢን ሳኒ እንጅጅረሙ ማለፍ ያደ ሳነቱ እንጅጅረም ነው አንተይፍ ያኒ ሳን ያደን ዱኤራ ጎፍትች ጀላ ፍደተሜራ ከናፍ ኢቲን ኦፍ ጀጃቱረኒ አማ ገዲ ባው እንደንዳን ንሶዳቱ ያደ ሳኒ ከሰ ከንጅሩ ዱኡሳት ሶዳ ከጅራቹ ሳኒት ሰገሌን ተኮ ዋቀራ ዱፍናንገሩ ያደ ከነርካ ጅጅር ያደ ከነ ጅጅራን ዱቢን እንጅጅረም ዋቀዩ ያደ ከያ ጅጅር ያደ ኩፋት ስራ ካስዋቀሽ በሐዋርያት ሥራ ምዕራፍ 2 ላይ ብዙ ጊዜ የተነጋገርን ነው። በተለያየ መገለጥ ሰዎች ሐሳባቸው እስካልተቀየረ ድረስ ንግግራቸው አይቀየርም። ድምጽ ከሰማይ እስኪመጣላቸው ድረስ የሚያስቡትም ሐሳብና የሚናገሩት ንግግር የውድቀት፣ የፍርሃት፣ የመሸነፍ ነው። ነገር ግን ከሰማይ ድምጽ ከመጣ በኋላ ሐሳባቸው ተቀይሯልና ቀጥሎ ንግግራቸው ተቀየረ። ትላንትና ሞቴ በቃ ተወሰደብን እኮ እንዲሆነብን ያሉት አሁን እርሱ ተነስቷል ብሎ መናገር ጀመሩ። እግዚአብሔር ሐሳብን በቃሉ ይቀይር።
nama ga'a. Seera ba'uu boqonnaan 2 lakkoofsa 11 ዘጸአት ምዕራፍ 2 ቁጥር 11 ሙሴኒ kakuu qabaa waaqayyo isa waameera jecha qabaa dubbii waaqaa qabaa garuu nama ga'aa miti hin turre nama ga'a 2:11 irratti nama ga'aa ta'eedha ሙሴ ከዛ በፊት ጥሪ ያለበት እግዚአብሔር ጠርቶታል ለአገልግሎት ሰዎችን ከባርነት ለማውጣት ጠርቷል ግን ጎልማሳ አልሆነም ጎበዝ አልሆነም እንጂ ጥሪ ያለበት አልጎበዘም ነመጋንታን ዋምቸቀብ እስኪ ጎበዝ ድረስ ጎበዝ እስኪሆን ድረስ ተቃራኒ ነው የተጠራበት ጥሪ ተቃራኒ ይሆንበታል አመነ መጋቶቲ ፋላል ነመጋ የሮተው አከዱራኒ ያዱት አከዱራን ዱበቱት አከዱራን ሰበበላቱት utuntain bifana magatin jalqabe መጀመሪያ ሲያስብበት በነበረው ወይም ሲናገር በነበረው ሳይሆን በጎበዘ ጊዜ ለጉብዝና የሚመጥን ላደገ ሰው የሚመጥን አስተሳሰብ ስለያዘ ወንድሞቹን ለማየት ወጣ ይላል አየሽ ሐሳቡ አድጓል ኦቦሎታ ሳይላሉ በሄደ ያደቱ ጉደተካ ህን ጉደተ ያዳን ነመጋአቴ ዋንቴፍ ኦፍረ ደርቤ ወላሉ ማሰርቤ ዋይ ኦቦሎታ ያዱ ጀልቀቤ አንተ ናምኒ ጋነከስ ያደገ ሰው እንደዚህ ነው ከራሱ አሳልፎ ለሰው ማሰብ ሲጀምር ሰው በቃ ያደገ ኦፍረ ደርቤን ማፍጋፋ ያዱ ጀልቀቡ ነም ስሪ ጉደቻችን ናምኒ ኦፊቶን ምልክንሳ ጉድና ደቡዳ ወላሉ ማለት እነነት አለማወቅ ነው ትንሽነት ነው አለማደግ ነው ኦፊሳ ይረደርቤ ኦቦሎኒ ሳጅሬኝ ሳንጅራታ ይላሉ በይዳ ወንድሞቹ ምን አይነት ህይወት ይኖሩ እንደሆነ ለማየት ወጣ ሲወጣ እውነት ነው ያሉበት ህይወት የሚያስጠላ ነው ከጠላትም ጋር ይገዳደላሉ እርስ በራሳቸው ጣላሉ ዲኖ ተሳኒዎችንስ ወለሉ ወሊሳኖች ወለሉ ማለፍ ሂንጉደን ያደጋን ቀበዋንቴፍ ስለዚህ አድጓልና ጎበዝ ሆኗልና ይሄንን ትምህርት ማስተማር አለበት የማደግን ትምህርት ማለት ማይገባና የሚገባውን ለይቶ ማስተማር አለበት ዋን ሳኒፍ ይመለፍ ሳኒፍ ማሉ በርሱቃ ኡፌቱ አከሰ ኢላላን ዲነ ሳኒያጅ ሳጅሩ እሰይ ኩምበርቱ ስሪ ጠላቶቻቸውን እየደበደቡ ነው አዎ ይሄ የሚገርም ልክ ሆነ ያሳብ አገዛቸው እንዲሁም እንገርጋሬ ወሊ ሳኒ ወልኛችሁ ካናንግዱ ገል ያድኩን ያደወላሉ ማቴ ኢሲን ቶኮ እናንተ አንድ ናችኋል አሁን እርስ በራሳቸው ልጣሉ ደረሰ ስደርስ ያስተሳሰብ ልክ አይደለም ለምን አላደጋችሁም እንጂ ብታድጉ ውቱጉደተኒ ነመጋታተኒ ጎበዝ ብትሆኑ እርስ በርሳችሁ አትሉ አትጣሉ ኤፌሶን ምዕራፍ 4 ቁጥር 9 ላይ እንደሱ ይመክረናል ኤፌሶን በቆና ፍርላኮስ እንደሚሰገል ይሰኑ ጎርስ ቆላሲያስ አፍሩጃ ይሰኑ ጎርስ ቆላሲያስ 4:6 ላይ እሱ ነው የሚመክረን ነምን ያደጉደናን ሳንሳ ጉዳዳ ሰው ሐሳቡ ካደገ ንግግሩ ያድጋል ሰው ማንነቱና አቅሙ የሚታወቀው ሲታይ ሳይሆን አፉን ሲከፍት ነው የሰው አፍ በተከፈተ ጊዜ ይሄኛው ይለካል ነምን የራፋን ሰበነቱ ኩን መዳለማ አመሲት ነምንም በከም የአፋን ሳቀጥ ወንትን ያሰው ዋኔ ሰድሩላ ያደገራ ሳራጀ ልቡ ላይ ሐሳቡ ላይ ያለው ነገር ነው የሚናገረው ሰው አደገ የሚባለው ሐስተሳሰቡ ነው የመጀመሪያ ያደሳት ሙጩማ ኮት አከሙጫተን ዱበዴ አከሙጫተን ያዴ ከናፈን አከሙጫት ዱበዴ የሮ ሰበብ ይከኑስ ሰበምኒሳ አከሰከሲኮ ሰበምኒ ኩን አከስቴ ፈከሰከሲረን አከሙጫተን ያደላደ አከሙጫተን ሰበብ ይከነ አመገረደ ወዳጆች ማደጊን የመስል ነገር የለም በጌታ በኢየሱስ ስም ጉድረ ከንፈካት እንጂ ገንዘብ በ20 አመት ልብ በ40 አመት ገብቷል ካደክ በኋላ ባለሀብት ስትሆን ማለት ነው መርገም እኮ ነው ባይደ ከ40 አመት በኋላ ባለሀብት ብትሆኑ ምንም ጥቅም የለም አትበሉም ወጥ መርጣችሁ ነው የምትበሉት ለምን ሱካር ያደም ግፊት ትፈሩታላችሁ መርገም ወጋ አፍር ተበቦዳ ሶረስተውን አባርሰከኛ ተገለ ነው ብራኛ ታጥኛ ታጥቢው ኢቶፊልታ አት ሱካረታ ዲባዲጋታ ነው ብራኛ ተደርገ ሰድፈኛ ስራ ካስዋ ቀያ ባርሰከነ አከንጀደ ኡሙሪ ከነብረቱን ገሪ ዋቀዮ ሲያይብስ የሰው ልዩነት ሐሳብ ነው ገራገሩማ ነማ ያድ ኦኬ እንዴት እንደዚህ ትናገራለች ትሉለ አከም ተከስዱበት ይሽን ይቱድረ አከም ተከስዱበታ ማለፍ ነሚችቺፍ ዱቢኒሳ ገራገር ነሚች ጉዳ ዱቢኒሳው ጥቆ ጋፊስቱም አከምት አከስተዱበት እንዴት እንዲ ይናገራል ለምን ሰውየውና ንግግሩ ያሳቡን ትንሽነት ያሳያል የእግዚአብሔር ቃል የሰውን ሐሳብ ነው የሚያሳድገው ዱቢን ዋቀየው
ያደነማ ጉዲስ ማርቆስ 9:50 ላይ ወንጌል ማርቆስ በቆና ሰገለኮሰን ተመራ ጨው መልካም ነው አለ። ጨው ግን ጣዕም ከሌለው ምን ይጠቅማል እልና በነፍሳችሁ ውስጥ ጨው ይኑርባችሁ። የምን ጨው? ንግግር ነው ጨው፣ ቃል ነው ጨው። ቃል የት ነው የሚኖረው? ነፍስ ውስጥ ነው የሚገባ ቃል፣ ነፍስን ነው የሚይዛት ቃል። ስለዚህ በነፍሳችሁ ውስጥ ያደገ ቃል፣ የበሰለ ቃል በኢየሱስ ስም ወደ ህይወታችሁ ይምጣ። ሶግዲ በእሳይ ደምድረ ጋሩ ሚአን ቀቡ ዮቴ ሚአው ዮቴ ማል ገቲ ቀባ ጀዴቱ ኦፍ ኬሳ ቀባዳ አይዳ ማሎ ሶግድ ማን ዱቢ እሺ ዱቢን ኬሰን ጀምድረ ንግግራችሁ በምን በጨው ወይም በጸጋ የተቀመመ እግዚአብሔር የእውነትን ቃል ወደ ህይወት ያምጣ። ሁለት ሚለካው በንግግር፣ ሶስተኛስ ሚለካው በአቆጣጠር። ሰው ሐሳቡ ሲያድግ ያሰበው ስለሚናገረው ሲቆጥር አቆጣጠሩ ባደገበት በዛ ነው። ምክንያት ሲሰጥ በዛ ነው። ሰዎች ልዩነታቸው እሱ ነሞን ገራገሩ ማንሳኒ ኢሳ ለለቦቆና ኩለለኮሰ ለማላታ አፋን ነሞ ኦጌሳ ጀ ሲምቦ ቀባ የጠቢብ የአፉ ቃል ሞገስ ናት ይላል። ጠቢብ ሐሳቡ በስሏል፣ ሐሳቡ አድጓል። እናስ ስናገር ቃሉ ሞገስ ነው። ዋካቺያስ ውበት ነው ቃሉ። ቃልህ በኢየሱስም ውበት ይሆን። ዱቢን አፋንኬ ሚደግናታው መርዚ ካምቢተተን kan gamadatti no fajjeesan filatan kan booloo buusan kan konkolaataa jala buusan bar nama ga'aa ta'uu dadhabu malee seexanatu xunchaadhaan dhaqee dhaamiti. Kan abdii kutatan kan kanaan booda naman ta'u jedhan bar seexanni sababa malee qaawwaa argatteeti malee bar nama ga'aa ta'uu dadhabuudha. ሰው መርዝን የሚያዘጋጀው ለራሱ ራሴን ማጥፋት አለብኝ የሚል ሰው ገመድ የሚያዘጋጀው ለራሱ ጎበዝ አለመሆን እኮ ነው፣ አለማደግ ነው። ሙሴ ባደገ ጊዜ የሮ ጉደት ነመጋ የሮተው ኦቦሎታ አጀሰቱን ታይን ጅሬኛ ከሚጅራቻ አከጅረን ኢላሉ ፈችበ የሮ ኢላሉ ጅሬኝ ሳኒ ጅሬኛ ጎሰለም ቶክ ዲነ ሳኒ ሲሎሉ ኦሊ ሳኒ ሲሎሉ ኩንሞ ወላሉማዳ ኢኒና nama guddaa ta'uu dhabuudha. Kanaafuu diinota isaanii gargaareetu lole. Isaaniin garuu yaada kana jijjiiraa jarri guddina barbaadan waan ta'eef nagaan ሐሳባቸውን ለማስቀየር ትምህርት ያስተምራል። አዎ ጠላታችሁን መዋጋት ልክ ናችሁ፣ እኔ ማግዛችኋለሁ። ለምን ጎበዝ በሆነ ጊዜ ባደገ ጊዜ ነው የመጣው እህቶችና ወንድሞች ምን አይነት ህይወት እንደምኖሩ ለማየት ነው። እናንተ ግን እርስ በራሳችሁ አትጣሉ፣ አትጎዳዱ መከራችሁ። አልፈለጉም ማደግን፣ እንዲሁም አባረሩት። ጠፋ በእነሱ ምክንያት። የእግዚአብሔር ቃል ሐሳብን ያስቀይራል፣ ሐሳብን ያሳድጋል። ዱቢ ዋቀዮ ያደነማኒ ጉዲስ ንጅጅር ያዳ ነምኒ አከስቲ ያዳን ጉደቱ ደንዴ ዮ ዱቢን ዋቀዮ ከሰ ጅራት የእግዚአብሔር ቃል በነፍሱ ውስጥ ካለች ብቻ ነው ሰው ሐሳቡን ማሳደግ የሚችለው። ካልሆነ ልክ ጳውሎስ እንዳለው ልሳለው እንደ ልጅ ነው አለ ምናገረው የሚያስበው። ጳውሎስ እኮ ነው ማለት ወደ ጌታ ራሱ የመጣው እኮ በ40 ዓመቱ ነው። በጣም ትልቅ ሰው ገረው ወፍተር በዩ ነመጉዳ ነበር ነመጉዳቱ አከሰድ አኔ ሙጫንቱር እኔ እኮ ልጅ ነበርኩ አለ። ለምን እንደ ልጅ ነበር ሲናገር ሳስብ የነበረው፣ እንደ ልጅ ነበር ሲቆጥር የነበረው። በስጋ እኮ ትልቅ ነው። ፎኒኒ ነመጉዳ ነበር ገሩ ያዳን ነመጉዳንቱር ኢሶፍረት ዱጋ ባበር እሱን በደንብ ራሱ ላይ መሰክራል። እኔ እኮ ልጅ ነበርኩ፣ ልጅ በነበርኩ ጊዜ እንደ ልጅ ነበር የምናገረው ማስበውም ምቆጥረውም። አሁን ግን እነዚህን ጠባይ አመደ አመለከሲ ከነ ማልጎለ ዲጌራ ኢሴራ በሁለተኛ ሳሙኤል ምዕራፍ 18 ላይ ነው ቃሉ ያለው። ከ13 ጀምሮ ነው። ለመፋ ሳሙኤል በቆና ቁርሰ ደቱሪ ለኮሰ ቁርሰ ዲካሴቲ ቢንኩን ነሞተ ለማን ሁለት ሰዎች ናቸው። ሁለቱም መልእክተኞች ናቸው። ለማን ሳንዩ ወረ ኤርገማኒ ተኮ ያዳንን ጉደን ዋና ሰውም በይ አከቲ ሰው በከኑም በይ እንተኩ አይማዝ ነው ማካንሳኒ አይማዝ አባሳረት ዳውትረት ሀታውዩ ማለ አባንሳም አካበስሎም ዱም በርባቱ አበሰሎም ቅልጡት ፈንፈሜ ሪፌሳ ደራ ሉጫ ሪፌሳ ኡቱ ፈርዳን ደሞ ሙካ ከሰ ገለ ሪፌንሲሳ ፈንፈሜ ፈርዲ ይፍት ሶክቴ ኡቱን ልቡዳ ዲपቱ ወርዲና አበሰሎም ታን ኢሳኒ ዳቀን ያርገኒ ነጀሰኒሳ
warri ajjeesan kuni warra Daawiti wajjin lolan ከዳዊት ጋር የሚዋጉ ናቸው ገደሉት። አበሰሎም ጸጉሩ ሉጫ ነው፣ በፈረስ እየሄደ ጫካ ውስጥ ጸጉሩ በእንጨት ላይ ተጠመጠመ፣ ተሰቅሎ ቀረ። የሱ ጠላት የሆኑት ወይም የዳዊት ወገን የሆኑት የአባት ወገን የሆኑት ሄደው ገደሉት። ገለው ወደ ገደል ጣሉት። ገረ ቦላት ደርበተን ገሬ ወረ አጂሰኒ ከነ ኬሳ ነሞኒ ደቀኒ ሞቲት ዋን ከነ ሂመን ነሞታ ለሞት ጅሩ ሁለት ሰዎች ናቸው ለንጉሱ ሄዶ ይሄንን መልካም ወሬ ነው። ምክንያቱም ጠላቱ ነው የሞተው። ዲነሳዶ አንተቢ ኦዱ ጋሪ ጀደም ጋሩ ኦዱ ጋሪ ጀደም ማለ ኢልማቱ ደ አንተፊ ጉዲና ያዳ በርባድ አቀመከት እንዱ ዲኖ ተከዱ እንጀደም ማለፍ ኢልማሳት አንተ ከናፍ ጉዲና ያዳ በርባድ ሐሳራን ጉደቹ በርባድ የሮ ሐሳን ሰበቢ ጉደቴን ሰበቢ ብልቻታ አናሳሙት ለመረጀ ነምጭ ተኮ አቀን ሞቲት ሰገለ ምስራቾ ይማይ ስሪ ለዱጉማቲ እንደንደሳ ሰገለ ምስራቾ ይምታ ከለሰረን ገዳይ ማቱርቴ ጋሩ ብልችነን ቀብዱ ያዲኬ ጉዳምቲ ሐሳ ስሪት እንደንደሱ ብልቻታ ምቲ አካታት ምንም በክቶ አንተቢ ቱሪ ነሪፈትን የዳን አይመስከናን ዮአብ ጀደማን ነከደሙ አጃጃ ወራናት ዮአብ ሂን ማን ማይደ ተረጋጋይ እንገኘ ሰረካ ከናፊ ያው ደቀረ ነመኩሽ ተቆቱ ጅራሰቱ ደቃይ እቱ ጋሜቱ አቂሞት ተሰገለ ምስራቾ ይመድ ቶሌ እነሱን ተረጋጋይ ማደም ብልቻታዳ ገረሞት እንኩን ዮመነቀ ሞት ድሩሴ መለደ ካረብራ ይረናና ኢሳ ኤርጋሜ ዱራ ፊጌ ሞት ይብረገ ሞቲን ሰገለ ምስራቾ ነቲ መኩን የደጋ ማልቱቴ ማለገርተናኒ ያ ሞት የደ ነጋዳ ይደ አቺዮ እናኒ ነሞኒ ወልመሩ ይደ ወልመሩ ንካና ከስፊጋ ይደ አቤሰሎም ኢልሚኮ ነጋዳ ፈያዳ እናን ሀኖም ቤኩ ወልመሩ ነሞኒ ወልመራሩ አርጌረበር ገሩ ቤከይን ብስዋንተ ያድሳ ጉዳምት ኦፍ ማሪፈተ መለ አቺ ጎሪ ዳበዶ ነሞኒ ያድሳን ጉዳነ ከሰ እንኩሽ ኩንን ዱፈ የረዱፉ ነጋዳ ከሚ አቤሰሎም ኢልሚኮ ነጋዳ ፈያዳ ይደጋ ፈናኒ ኢላል ነሞ ኦጌስ አከ ኢልመሳት በር ኢልማ ዳውት ዳም እንዱ ይኩን እንኩን ከሰደ ዲኖኒ ሞትቻ አከ አቤሰሎም ሐታኒ አቤት ቢልችን ኩነማ ያዳ ቢልቻታ ሐሳ ቢልቻታ አመኩን ሞት ወጀ ዞለተነ መንቡሱ ነመሲን ሶብሲሱ ካን ማጀቹ ተኩን ከነደ ሞቲን ወዩ አቤሰሎም ኮጀደቱ ኢልማ ኮዴ ቦው ጀልከት እነሱ ነው ነማቱ ወልመራ ለማንሳኒ ማሪዳ ወሬ እርገመን ተኮ ያደሳቱ ዳኢማ ለማንሳኒ እርገመን ሁለቱም እኮ መልእክተኞች ናቸው በአማርኛም ቢውት አንደኛው ግን እኔ ካልተናገርኩ ምስራች ኧረ ተው ዛሬ አትናገር ማንተ ለምን አንተ በሐሳብ አላደክም ይሄን ነገር የመናገር አቅሙ የለህም ለንጉስ እኮ የሞተው የንጉስ ልጅ ነው አንተ ይሄን የምታስበው የንጉስ ጠላት ብለህ ልታስብ ትችላለህ የንጉስ ጠላት ብቻ አይደለም ልጁም ጭምር ነው ስለዚህ የበሰለ ሐሳብ ያስፈልጋል ስለዚህ አንተ አትልም እምቢ ብሎ በሌላ መንገድ ሮጦ ሄደ ሰላም ነው ብሎስ አዎ ሰላም ነው ልጅ አቤሰሎም ሰላም ነው ደና ነው አይ ነሱን አላቅም ግን ሰዎች እንዲ አንድ ወደ ዜሮ ጣል አንድ ወደዚህ ቆም ዞር ብለ ቆም አላ ቆም ያኛው ትክክለኛ መልእክተኛ ሲመጣ በዚህቹ ቃል ከንጉሱም ጋር ይጣላም ለንጉሱም የምስራች የነገረ ነው ንጉሱ እቺ ቃል ምን እንደሆነች ያቃል ምክንያቱም ንጉስ ነው በቃ ይሄ ማለት በጣም ተጎርቶ ተሰቃይቶ ነው የሞተው ማለት ነው ትርጉሙ አካታዱ አቤሰሎም ኢትማጅር ማለት ያዳን ጉደቴ ረካ በሐሳብ አድጓል ምን መናገር እንዳለበት ያቃል ማለት ያንጽ እንጂ ፌንት የሚያስነቅል ማድለ የሚናገረው ያንጻል ምክንያቱስ አላቱ ብቻም ሳይሆን ልጁም ጭምር ነው አቤሰሎም ዲነሳ ቆፈቱን ተይና አቤሰሎም ኢልማሳት ስዋንተፊ ያደ ጉዳ ሐሳ ጉዳ ጋበት ነሞኒ ባይ ዋን ያደ ጉዳ ሐሳ ጉዳ ደንዳት ይተፈካታ ይሮት ይጠንገሩ ዳኢማ ዋና ሐሳን ቢከን ዋያደን ቢከን ብዙ እንደዚህ እኮ ነው ስትቀርቡት ነው የምታውቁት ስማሙ ሰውዬ ጺማሙ ሰውዬ ሽበታሙ ሰውዬ የሕፃን አስተሳሰብና የሕፃን ንግግር በአጠገቡ ስታይ ምን አለ ከኢዮብ ወዳጆች ማል አንደኛው ወጣት ልጅ ነበር ወራ ምቹ ኢዮብ ከሳት ይደርገስ ተኩቱሬታ ኢላላኒ ዋይ ኢዮብ ከንታይ ወልገይ ቀበተ ሐሳው ጃርሶ ደሙት ጉዳዳ ወረከ ኢዮብ ሶሬስ ደርገስ ዲዋ ቀርሺን ቀቡ ማልን ቀቡ ባጃጅ ላይ መተፈካታ ሐሳን ሳኒ ኢዮብን መስለደብ ንግግራቸው ኢዮብን አሳምንም ግን ሽበታም ናቸው በጣም ትልቅ ሰዎች ናቸው ተቸገረ ይረከት ዮዱበቴ ጃርሶሊ ጉርጉዳ ጅራ
የወደገፈተ ዋን ሳናሳን ከንዳይማት ከተናገረ ትልልቅ ሰዎች ናቸው በስጋ ዝም ካለ ሐሳባቸው ደግሞ ትንንሽ ነው አያሳምኑትም ሰውየውን አሰቃዩት ሱራሱ ወዳጆቼ ነፍስና አሰቃዩት አለ ከቁስሉ ይልቅ መዳኮ ይረደ ጀቸሳኒቱ ልቡኮ መደስ ይደዮብዩ ልጁ ተቸገረ ይረከተ ሐሳው ይረከተ ዲዙ ይረከተ ቦዳከሰ የእድሜ ብዛት ጥበብን እንደማያስተምር አወቀ ሰው ትልቅ ስለሆነ ጠቢብ እንዳልሆነ ጠቢብ አይሆንም ትልቅ ስለሆነ ሰው namni guddaaw anteef ogeessantaw kanan bari ifa mana godha anumuri asdergaggeessa ine ወጣት ነኝ አለ ይቅር በሉኝ አለ ነገር ግን መንፈስ ውስጥ ያለ አለ አፍረቱ ከሰ ኮጅራ ይደ አኒ ጆሌላ ጋሩ አፍረ ከሰ ኮጅራ እንዱበደና እንዱበደና እንጀራ ያራ ዋም ብቻታ እንዱበዳ የበሰለ ነገር መናገር አለብኝ አለ መንፈስ በውስጥ ያለ አላችሁ ትልቅ ሰዎች ናቸው ለምን ሳያችሁ አለ ኢዮብን ማሳመን አልቻላችሁ ያሮን ሲላሉ ኢዮብን አመሱ እንደኝ ከናፈረ ነንዱበዳይ ዱቢ ከነመ ዱበቺሱ አፉረ ነመከሳት ሰውን የሚያናግር በውስጡ ያለው መንፈስ እንጂ ሰው እንዲው ጠቢብ አይሆንምና ልናገራ ከናፈረ አኔደ ነንዱበዳይ ዋና መንሲሳ እንዱበዳይ ኤሪኒ ኡሙሪ ነማጉማ ነው በርሲሱ በሐሳብ ያደጉ ሰዎች ንግግራቸው ያደገ ወር ያዳን ጉደተኒ ዱቢን ሳኒ ብልቻታ ዋን ብልቻታ ዱበት ምክንያቱም ሲሰጡ ወይም ሲቆጥሩ አቆጣጣራቸውም በዛ ልክ ነው የሮ ሰበከነንስ ሰበብ ብቻታላቱ አንዳንዱ በጣም ዲግሪ ላይ ዲግሪ ጨምሮ ምንም አቅም በጌታ አንዳንዱ አልተማረም እበብ ከውስጥ እንደ ወንዝ ነው ግራንም ያጋባው ተኮተኮ በረቴ ገርወላላ ተኮተኮቱን በረቲን ኦጌስ ማለት ያደ ጉደት ነው አከዝራ ዱብኒ ዋቀዮ ሴሪ ሙማ በቆና ደሚ ተኮለኮ ሰደቲ ዘፍጥረት ምዕራፍ 1 ቁጥር 8 ነው ኢሳቅ አደገ ይላል አንተ በጌታ ስም ኢሳቅ እኮ በቃል የተወለደ በተስፋ የተወለደ ሲጠበቅ የኖረው ብዙ መስዋዕት ስለሱ የተደረገው ልጅ ነው ዝም ብሎ የሚወለድ አይደለም አደገ ኢሳቅ እንጉደቴ ኢሳቅቹኒ ነማ አብዲዳን ከደተሜ ቃን አርሰሜ ቆላሜ ከለሜራ ዋይ ኢሳቅፍ ቱሉረት ሉብ ዲግሜ ከደንገለ ከንደቱፍ ጨልሴ ማዱ በርቲፍ ዲሪ ወልቁና ማኒ ከን ግዱ አቀለቱ ምትሳቅ አርሳሜ ቀተ ሎለሜ ቀተ ዋቀ አብርሃም ግዱት ዋይ ሳቲፍ ናምኒ ኩን እንጉደቴ ደ አርማዲ ሲሄደ ጡትን ተወይላል በጌታስ አብርሃም አውኔ ነው አለ አፒ በርዝደኛ ቤት አማይደ በቃ አፒ በርዝደ ከንጀራም ጉያ ጸሎት አንዲ ከበጀሱሪ አጅጅረም ማለት ጉያ ጉድናት የልደት ቀን የሚባለው የእድገት ቀን ተብሎ ይቀየራል አብርሃም ለምን ልጃችን አደገ ወተት ሊያቆም ነው አንኒ ሱፍ ነመጋተ ካነደ ከነመገመቹ ከነመዋመኒ ኮታኛዳ ቁርጢኛዳ ዱጋ ገመዳ ከንጀረሙ አማይደ ኤርጋ ኛቲ ሃነኒ አፌ ኤርጋ ጉደተኒ አሁን ነው አለ በቃ የልደት ቀን ይቀርና የእድገት ቀን ሰው የሚበላበት ሰው ሁሉ ይደሰታል በጣም ዋጋ ተከፍሎ በጌታ ምንድነው በክታርዶ ከብት በቃ ታርዶ ግብዣ ትልቅ ያለማርኛው ግብዣ አደረገው አብርሃም ትልቅ ሳራን ሲያገባ እንደዚህ ግብዣ አላደረገም ጭነ ጉዳ ኮፔስ አብርሃም ማለት ጉያ አላሎታ ምትኩን ጉያ ጉድናት ጉያት ሙጫና ነኒ ጉያት ሙጫኛ ማሰኛችሁ ጀልቀብ ጉያት ነመጋተ ጭነ ጉዳ ኮፔስ ትልቅ ግብዣ በጌታ በኢየሱስ ምኑ ነው አደገው ልጅ እግሩ ነው አረ አይደለም ምኑ ጆሮ ነው አይደለም ልጁ ሐሳቡ ለካ አብርሃም ገብቶታል አብርሃም ይፈከነገል አለማደግ ቋንቋን ያደበላልቃል በሐሳብ አለማደግ ጎበዝ አለመሆን ነመጋ ተውደቡን ያደነማ በሌሳ ሐሳን ማበሌስ ኢስሐቅ ፊ ጉያ ዳሎ ተከበጀ ከንጀሩ ጅሩ ዳቁጌስ ለኢስሐቅ ልደት ቀን ተከበረ የሚል የለም ትልቅ ግብዣ ተዘጋጀ ምን ሲሆን አደገ እስማኤል የሚባላል ከዚህ በፊት ልጁ ስላላደገ እንዲህ ነው የሚያየው ተጣሞ ይላል እናትየው ተሰቃይ ነበር ትናገራለች ይላል በስጋ የመጣ ክዳን የሌለው ልጄን እንደዚህ ትላለች አሁን ሲያድግ አባትና እናት ከእስማኤል ጋር አይጣሉ
ይስሐቅ ያውቃል። ትወጣለህ ወይስ አትወጣም ይላል ይስሐቅ። አልወጣም ካለ ይስሐቅ ልጅም ነው፣ ልጅ እንደሆነ ያውቋል። ስለዚህ ወደደም ጠላም ምን ያደርገዋል? ያስወጣል። አብርሃምን እኮ ያስደሰተው ይሄ ነው። አብርሃምን ከንገመቺሴ ኢስማኤልን ገዲባሱዳፍ ኦልገልቹዳፍ ይስሐቅ ሙጫከቴ ሙጫመናከቴ ነመጋከቴ ይባል ነመጋአ ጎቴ ከለቲ አርፈኒ ነቲ ባፍቴ ከራ ጉዲሴ ኮ ኢየሱስ ዋን ጉዳ ከይነ ነመትላነ ባይዞ ከናፌ ነሞታ ባይኮ ዋን ጉዳ ትንከኑ በልበለ ባይ ትንከኑ በልበለ ባይ ብዙ በር እኮ የማይሰጥበት ምክንያት ለዛ ነው። ትክሻ ይፈልጋል ይንበርባድ ነምን ጉዳን ሶዳን ቤኩስላ ትልቅ ሰው ማለት ጎልማሳ ማለት ነው። ያረጁ ሰዎች በጣም ይፈራሉ። ሞት ሲፈሩ ያረጁ ሰዎች ማለት በእድሜ የገፉ ሰዎች ማለት ነው። ይሄ ነገር ገደለው ብለን ኢሳንስ ጎልማሳስ ኖ ማለትም ያደገ ሰው ወይ ዘላል ረግጦ ወይ ደግሞ ቀላል ይችላል። በሁለቱም ነምኡሪ ሰባይ የድሎመ ሶዳታ አዳባይዘ ሜተን ዝንከል አከሳንዶ ሶዳተኒ ካራቲ አስራ ካቴስ ባልቲ ገማት ጨቱ ነሙኒ ኡሪ ሳኒ ሶኬ እናበል ዳሪ ቀበኒ ባጃጂ ነች ደማርቲ ኢሳገሩ ዳበት ማለ ዲዮተ ባጃጂ ሱ ነበርቶ ደን ማላ በማልማ ሞተ አይደለኮ ቱቱራኒሩ ደርገጌሰው አከሽ ነመጋሲ አገሩ አከሽ አሜን። አይዟችሁ አዳም ራሱ ወጣት ነበር። ኢየሱስ ራሱ በወጣትነት ነው ያገለገለው። ሁሉ ነገር በወጣትነት ነው። ለዛ ነው ለወጣት ሊሳካለት ይገባል። በወጣትነት ካልተሳካላችሁ ምን ይጠቅማችኋል? በቃው በዚህ በወጣትነት ነው ታሪክ መስራት ራሱ፣ ስራ መስራት ራሱ፣ ትምህርት መማር ራሱ። በእውነት አሁን ነው እኮ አንተ አሁን አማ ከልጆቹ ቀብዱ አማ ከመልካው ቀብዱ አማ ማርሲ ጎዳ እርግ ዱሎም ተማርሲ ጎዳ እርግ ለፈጉር ተማርሲ ጎዳ ማርሲ ጎዳ እርግ ገራች ከርመ ጮጋራን ከርመ ተገለ ማርሲ ጎዳ አማን በወን ባይነከስ ይንበርባደ ነገጉማ ሳኒት እቹን ጉደቹን በርባደ ሚልካውን በርባደ ማልታ ተደርጉማ ከላኒ በልበሎኒ ዶገራ ግራቲ ወስራት ባነ ምን አለበት በወጣትነት በሮች በዛም ቢከፈቱ ቢዚ ብትሆን በአገልግሎትም በስራም ቢዚ ብትሆን ምን ችግር አለ? ጅሩሙ ነሞት ኡሙሪን ሳኒ ጉርጉዳ ኬስ ሳይደርገጌሳ ውስጣቸው ወጣት የሆነ ሴት እናትና አባት የሆኑ ሰዎች አሉ። እድሜያችሁ ገፍቷል፣ በጣም ትልቅ ሰዎች ናቸው፣ ግን ውስጣቸው ወጣት ናቸው። በጌታ ስም ብትቀርቧቸው እግዚአብሔርን ቃል ሲያወሩ እንዴ እኚህ ሴት አሮጊት አይደሉም እንዴ? ያባት እሪ በጌ መገለጥ ነው የሚያወሩት። ስለ ጌታ ሲያወሩ ረዳኝ ይረዳል ይላሉ። እርስ ነምን ያከሲ ነምን ያዳን ጉደቴ ኦፍረ ደርቤ ኦቦሎታ ሳ ኢላለ ረኪነ ከሚከስ አከጅነ ከናፊ ሚልክኒ ሳኒ ኢሳ ኦቦሎታ ኢላሉቱን ተነ ኦቦሎታ ረክሱ ወሪና መጋአንታነ ወንድሞችን ያስቸግራሉ ማለት ጎልማሳ ያሉ ሰዎች ያስቸግራሉ፣ በቃል ያሰቃያሉ፣ በሐሳብ ያሰቃያሉ። ያዳን ጀቻ ሲንገሩ አከስሚት ዱቢን ዋቀዮ ሲንከሰ ጅር በውስጣችሁ እግዚአብሔር ቃል አለ።